ሰላም እንዴት ናችሁ? ይህ ብሩክ አውቶሞቲቭ ነው። እዚህ ቻናል ላይ እንግዲህ የምታገኟቸው ትላልቅ ጥቅሞች አሉ። እነዚህም ጥቅሞች ስለ መኪናችሁ ትላልቅ ቲፖች የምታገኙ ሲሆን ዛሬ ደግሞ የተገናኘንበት ዋናኛው ምክንያት ኤሌክትሪክ መኪናችንን ሊጎዱ የሚችሉ 3 ነጥቦችን አብረን የምናየው ይሆናል። እንግዲህ አጠር አድርጌ ለመናገር ያህል ከመጀመሪያው ትጀምርላችሁ። መጀመሪያ እንግዲህ ሁላችንም በአብዛኛው ጊዜ የምንጠቀመው ዲሲ ፋስት ቻርጀር ሲሆን ሁልጊዜ ዲሲ ፋስት ቻርጀርን በተጠቀምን ቁጥር የመኪናችን ባትሪ ላይ በጣም ከፍተኛ ጫና የሚያመጣ ሲሆን ባትሪውንም ሊያደክም ይችላል። ይህን በሁላችሁም እንድትገነዘቡት የምፈልገው ነገር ሁሌም ዲሲ ፋስት ቻርጀር ስንጠቀም ኢሚዲየትሊ ባትሪውን የሚጎዳ ይሆናል ማለት ነው። ሁለተኛ ደግሞ በከፍተኛ ፍጥነት ኤሌክትሪክ መኪናችንን ማሽከርከር ማለት ነው። በከፍተኛ ፍጥነት ማሽከርከር ባትሪውን ቶሎ እንዲያልቅና ቶሎ ቻርጅ እንድናደርግ ስለሚያደርገን በፍጥነት ማሽከርከር አይመከርም ማለት ነው። ሶስተኛ ከ80% በላይ ቻርጅ ማድረግ ወይም ደግሞ ከ20% በታች እንዲወርድ ማድረግ ከስንት አንዴ በሳምንት አንዴ ወይም በሁለት ሳምንት አንዴ ከ100% ማድረግ ይመከራል እንጂ ሁሌ ባትሪን ይጎዳል። ሁሌ ለ100% ቻርጅ ባደረግን ቁጥር ባትሪያችንን የሚጎዳ ይሆናል ማለት ነው። ለረጅም ጊዜ መኪናውን ማቆም ባትሪውንም ይጎዳል። ለረጅም ጊዜ መኪናችሁን ማቆም የለባችሁም። በተለይ ኤሌክትሪክ መኪናችሁን ማድረግ ያለብን ነገሮች አንድ መኪናችሁን በ10,000 ኪሎ ሜትሮች ሰርቪስ ማድረግ። ሁለት ደግሞ መኪናውን ስታሳጥቡ ከፈኑን ከፍታችሁ በኃይል አለማስመታት ወይም ደግሞ ከፈኑን መዝጋት። ሶስተኛው ደግሞ ዋነኛው ነገር የ32 አምፒር የሆነ ኤሲ ቻርጀር በቤት ውስጥ ማስገጠምና በሱ ቻርጅ ማድረግ ይመከራል ማለት ነው። እንግዲህ ዛሬ እነዚህን ቲፖች ሰጥቻቸዋለሁ። በኔክስት ቪዲዮ ላይ ደግሞ አሪፍ ቲፖችን የምሰጣቸው ይሆናል ማለት ነው። ስለነበረን ቆይታ እያመሰገንኩኝ እናንተ ደግሞ ይህ ቻናል አዲስ እንደመሆኑ ሰብስክራይብ እያደረጋችሁ እንድታበረታቱኝና ትላልቅ የመኪና መረጃዎችን ወደ እናንተ እንዳቀርብ እንድታበረታቱኝ እጠይቃችኋለሁ። በድጋሚ እስክንገናኝ ሰላም ሁኑልኝ።